ስምረት ዴንስ ፍፄ እንዴት ነህ? እንዴት ናችሁ ቤተሰቦቻችን? ሰላም ናችሁ? ለምንድን ነው ምን አውቄ እኔ ነኝ የፈለኩ እኮ ለምን እንደ ወንድ ልጅ ቆማ አታወራም እንዴ አንተ? ማለት በቃ የዛለት መታኸኝ ሄድክ የፈጠነ ወንድ ኮንክ እኮ ቆመ ማውራት ነው በቃ አንድ ወንድ ልጅ አይደል? እገል ነበር ማ እኔ እዛ ብቆይ እገል ነበር። የኔ ነፍስ ያይጥ ነፍስ ነው እንዴ የምትገልኝ? በእጄ ስበብ ትሆናለህ። ያይጥ ነፍስ ነው የምትገልኝ? አሁን ምን ነው የፈለከው? ይኸውልህ ፍፄ እያረጋችሁ ያላችሁት ነገር በአጠቃላይ የሆነ በጣም የሚደብር ነገር ነው እያረጋችሁ ያላችሁ። ገብቶሃል አይደል? አንተ ወንድ ልጅ ነህ አይደል? ስማኝ፣ ሌላ ነገር ውስጥ አትክተት። ስማኝ ፍፄ አዳምጠኝ። አረፈ ማይሆን ነገር አዳምጠኝ። እኔ ላዳምጥህም አልችልም። ፈጣሪ አዳምጥ በቃ። እንዴ አንተ በሰዓቱ አቅም የለኝም። አንተ በሰዓቱ መታኝ ምናምን ሄድክ አይደል? አሁንም እመታለሁ። መማታቴ ነው የገረማ እንዴ? መጣላት ነው የፈለከው? ሳብ ነው የፈለከው? ካሜራ ይዘህ እዚህ ካሜራ ፊት ጠብቂኝ ብለህ ይኸውልህ ዛሬ የፈለኩበት ዋንኛ ምክንያት ማለት ነው ልነግርህ ነው። አንተ ወንድ ብትሆን በሰዓቱ በቃ ያንን ነገር ቀላል ነገር ነበር እንዲህ ማስረዳት ትችላለህ። ገብቶሃል አይደል? ሰይጣን አለ መረዳት ነበረብህ። መንፈስ ነው እየተጫወተብህ ያለው እሱ። ይኸውልህ እኔ አልታመንኩም። እንደዚህ እንድትለኝ አልፈልግም። በመጀመሪያ ደረጃ እንደዚህ እንድትለኝ አልፈልግም። ምንድነው ይሁን መንፈስ ነው ያለብህ ምናምን እሱ የለ አንተ የውስጤን አታውቅም። ፍቅር ነው እንደዚህ እያደረገኝ ያለው። እኔ ደግሞ በማገኝበት መንገድ አይሚን አገኛታለሁ። አንተ ነበረ ምርጫ ያደረኩ። ገብቶሃል አይደል? ኧረ ታገኛታለህ፣ አሳያለሁ። እሱን አግኝቼ አንተ ግን መታይ ምናምን ሄድክ። ወንድ እንኳን ደስ አለህ። እኛንም ስምረትንም አግኝተሃል። እኛ ፈቃደኞች ሆነን እንድታገኘን አድርገናል። ከዚህ በኋላ ግን እኛንም ላታገኘን ትችላለህ። አይደለም ሃይሚን ይኸውልህ እኔ እናንተን እኮ አንተንም ምርጫ ያደረኩት እናንተንም ምርጫ ያደረኩት እሷን ለማግኘት ነው። አሁን እኛ ያው አንዳንዴ የትኛውም ሰው ተነግሮት የሚገባው መስሎን ነው ያገኘነው እንጂ ለእንደዚህ አይነቱ ብኩን ሰው መገኘት ምንኛ አንደኛ ነገር እንድትሰርበኝ አልፈልግም። ስማኝ እንድትሰርበኝ አልፈልግም። ዳግም እንድጠራኝ አልፈልግም። ከኔ ጋር ሌላ ችግር ውስጥ ትገባለህ። እንዴ ሰማኝ እንግባ እስከ ጥግ ሄዳለሁ። ይኸውልህ ከአንተ ጋር ችግር የለብኝም። እኔ ይሄን ነገር እያደረግህ ያለሁት ውድ ቤተሰቦች አሉኝ። እኔ መጣላት አልፈልግም። በቃ ተወኝ። የማይጠቅመኝ ነገር አታድርግ። መታኝ። አሁንም እኔ ለማታችሁ እንደ ወንድ ልጅ ቆመህ አልተጣላኸኝም ፍፄ። መታኝ ሄድክ። በቃ ለዚህ ፉከራክ ነው አሁን ፍፄ ለኔ ያስፈራራኝ። ስማኝ እዚህ እንድትይዘኝ አልፈልግም። ስማኝ፣ እየሰማሁ ነው አይደል? ቆሜ እያዳመጥኩ ነው። ንቄ አይደለም ቆሜ እያዳመጥኩ ነው እኮ። በቃ እያደረክ ያለው ነገር ትክክል አይደለም። እኔ እኮ ቤተሰብ አለኝ፣ ወንድሞች አሉኝ፣ ጓደኛ አለኝ። ገብቶሃል አይደል? እና ይዛቸው ልመጣ ነው ልታስመጣኝ? እኔ ይዤ ልምጣ እንዴ? እንደዛማ እኮ እንሂድበት። ማን ነው እንደዚህ እያደረገ ያለው ምናምን እያሉኝ ነው ጓደኞቼ። ግን ያ አይደለም። እኔ ካንተ ጋር ይዛቸው ነው። አሁን እዚህ ጋር እንጠብቃለን። እኔ ማንንም አልፈራም። ይዛቸውና እስቲ ምን እንደሚያደርጉኝ ለአንተ አላንስም። እኔ ፍፄ እሺ፣ ለእኔ አታንስም። ትጣላኛለህ። በቃ እያደረክ ያለው ነገር ትክክል አይደለም ፍፄ። እየሰማኸኝ ነው አይደል? እኔ በካሜራ ፊት መጣላት አልፈልግም። መታኝ ሄድክ አይደል? እናጥፋና መጣላት ለምን ይጠፋል ትላለህ? እኔ እንዲያዩት ፈልጋለሁ። መታኝ አይተውታል አይደል? መታኝ አይተውታል አይደል? ይሄ ልጅሽ አሁን እኔ ጤነኛ ነው ሰው እኔ አይደለም። አዳምጠኝ። ጤናው ነው እንደዚህ አይደለም ነገር መታኝ ሄድክ አይደል? አንተ እንደ ወንድ ልጅ እኮ ወንድ እኮ ቆመ ማናገር ነው እኔን አይደል? ኦኬ ቲሸርቱን ያስተካከልክለት። እኔ አሁን ካንተ ጋር እንድጣላ ፈልጋለህ። እኔ ላይ ስበሞን ፈልጋለህ። እኔ በቃ ዳግም አልጣላም ካንተ ጋር አልገናኝም። ተጣላኝ። መታኝ ሄድክ እኮ ተጣላኝ። ከፈለክ ተጣላኝ ፍፄ። ስምረት ምን የማይሆን ነገር ውስጥ አትግባ። በስነ ስርዓት ማናገር ከቻልክ በስነ ስርዓቱ አናግር። ምንድነው ባናግረው? በስነ ስርዓት እየመታኝ በስነ ስርዓት ላናግረው እንዴ? ይሄ መጋኛ ነው ያዘው እንጂ የእውነት ፍቅር ይዞ ነው። እሱን እናንተ የውስጤን አታውቁም። የልቤን ማውቀው እኔ ነኝ። ገብቶሃል አይደል? ቸሩ መድኃኒዓለም ነው የሚያውቀው። እኛ ምን እናውቃለን? እኛ ሰዎች ነን። ያንን ነው ማለት ደግሞ እኛ ሰው ስለሆንን እንደ ሰው ስለምናስብ የማይደረግ ነገር አታድርግ። ይሄ ሁሉ ነገር እያደረኩ ያለው ላይክ እንደ ሰይጣን ነው። ሰይጣን አትሁን። እንደዚህ እንድትለኝ አልፈልግም። እንደዚህ እንድትለኝ አልፈልግም። እኔ ደግሞ በመጀመሪያ ደረጃ ሰይጣን ምናምን ያስልቷለኝ አልፈልግም። ብዙ ማስባቸው ብዙ መፈጸም ያለብኝ ትልቅ እሱ የራሱ ጉዳይ ነው ፍፄ፣ የራሱ ጉዳይ ነው። እኔ ሸቤ ቤት ማማቀቅ አልፈልግም። ተወኝ።
እሱ እኮ ወንድ ልጅ ነህ ብዙ ነገር ሊገጥም ይችላል ገብቶሃል አይደል አንተ ግን መተኝ ሄድ ለአንተ ወንድ ልጅ መተኝ ሄድ ካረል አንተ ላርግሽ ነው ጀግና ነህ በቃ መተኝ ስማኝ ፍፄ አውራኝ እኔን ጀግና አይደለሁም መተኝ ሄድክ በቃ አንተ ጀግና ለመባል ቆመህ ማውራት እኮ ነው እንደ ወንድ ልጅ አይደል አይደረግም የማይደረግ ነገር አታድርግ እንዴት ብሩኬና ሃይሚ ቪዲዮ እንዲሰሩ አልፈልግም ተላላ ማን አላስደሰተኝም ያ ምን አገባ አላስደሰተኝም ገና አንተ ተደሰት ካልተደሰትክ እኛ ምን አገባ እኔ ፍጹም ጉዳይ ነው ያንተ ደስታ ጉዳይ እኮ አይደለም ይኸውልህ እኔ ብሩኬና ሃይሚ እየሰሩት ባሉት ነገር ደስተኛ አይደለሁም ለዛ እኔን ስላገኘ እንደዛ ያልክ ያለው ማለት ይሄን ነገር የምታወራው አንተንም ቢሆን ምርጫ ያደረኩት ከነሱ ትቀርባለህ ለነሱ ትቀርባለህ ብዬ ነው ገብቶሃል አይደል ለሃይሚ ትቀርባለህ ብዬ ነው ይሄን ሁሉ ነገር እያደረኩ ያለሁት ሃይሚን ለማግኘት ነው ገብቶሃል አይደል ዳግም እንድደውልም እሷ ጋርም ደውለ የዛት እኔ ጋር እንድታስደውል አልፈልግም በቃ ለአንዴና ለመጨረሻ ጊዜ አቁም አይጠቅምህም የሚጠቅም ነገር ቢሆን ማስቆም አትችልም አንተ ፍጹም ይሄንን ነገር ማስቆም አትችልም የፈለኩትን ነገር ማድረግ እችላለሁ መውደድ ማፍቀር እችላለሁ በሬ ያለፉልህ ነው በሬዎች ምን ማለት ነው ፍጹም ምን ማለት ነው ወይ ምን ማለት ነው አልፈልግም ይኸውልህ ሰማኸኝ ሌላ ችግር መዝኩ ትንሽ ነገር ነው ተጣልተኛል እኮ መታኝ ነው አይደል ሄድከው እኮ እሺ መታኝ አታውቅም ልትመታኝ የምትፈልግ ከሆነ መታኝ መጣላት የምትፈልግ ከሆነ እስከ ጥግ ድረስ ሄዳለሁ ፍጹሜ እስከ ጥግ ድረስ ማለት ነው መጣላትም ካለብኝ እጣላለሁ እንዴ እኔ እኮ ሃይሚ ወንድ ልጅ ነኝ እኮ ነው ወንድ ልጅ ነኝ እኮ ይሄን ሁሉ ነገር እያደረኩ ያለሁት ያን ነው አንተ ሃይሚ ነኝ እንዴ እየተሳሳተ ነው ልጅ እንዴ ምን ሆነሃል አንተ ቆፍጣና ሃይሚ በማገኝበት መንገድ አገኛታለሁ እየሰማኝ ነው አይደል እስቲ አግኝታ አሳየን እስቲ አግኝታ አሳያችኋለሁ ለሁላችሁም አሳያችኋለሁ በማገኝበት መንገድ አግኝታ ህልምልም ነገር ነው እንዴ ስነ ስርዓትሽን ያዢ እባክህ ወደ ዘይድ ስነ ስርዓት በቃ እባክህ ተወን በቃ እየደወልክ አስጨንቀን ቤተሰቦቻችንን ማናስጨንቅ በእናትሽ ተለመነ ያኔ እኔ ስመታ ተጨንቀዋል ወይ ምን አገባቸው ስላንተ መመታት ነው የምትለው ጭራሽ ሊጨነቁ እንንገራቸው ጭራሽ ይደገም ማለት ይፈልጋላው እሺ ነው በቃ ተጣላን ከፈለክ እሺ አቅም የለኝም ስለመታው በጣም አቅም አለ በጣም መታኝ እኮ አንተ በጣም መታኝ እኮ አንተ ይቅርታ ያው እንደ ወንድ ልጅ እኮ በላይ ምንም ላደርግ አልችልም ይቅርታ ብየዋለሁ እኔ አሁን መጣላት አልፈልግም በቃ ተወኝ ምንም ማድረግ አልችልም ነኝ እኛ ጨርሰናል እንገናኛለን እኔ እናንተ ደግሞ